እንጀራ አይበላህም እንጀራን ትበላዋለህ። ላም የተሸከመችው ቀንድ ይከብዳታል። ዛሬ እኛ ክርስቲያኖች ለምንድነው የምናጉረመርመው? እንዲህ እንላለን፣ እግዚአብሔር እኮ ልቤን ያውቃል። አዎ መጽሐፍ ቅዱስ ደግሞ ዳዊት እንዲህ ብሏል፣ እግዚአብሔር ሆይ የልቤ ሐሳብና የአፌ ቃል በፊትህ ያማረ ይሁን። ኢየሱስ ጌታ ነው። ልቤ ሌላ አፌ ሌላ እንዳያወራ። እግዚአብሔርን እኮ እኔ በልቤ አምነዋለሁ። አፍክ ላይስ ጠዋት ተነስተህ ከጎረቤት ጋር ስታወራው ምን ያህል ህይወት እንደመረረ የምታወራ ከሆነ እግዚአብሔር ምን ያህል እንደረሳክ እንደተወክ ነው ሁሌ የምታወራው። በመነጫነጭ ነው ቀንን የምትጀምረው። እግዚአብሔር እንደተወሽ፣ እግዚአብሔር እንደጠላሽ፣ እግዚአብሔር እንደማያስብሽ፣ እግዚአብሔር እንደማያስብልሽ አርገሽ የምታስቢ ከሆነ እግዚአብሔር አምላክ ይቆጣል። ኢየሱስ ጌታ ነው። ምክንያቱም ዳዊት እንዲህ ብሏል፣ እናት እንኳን እቺ መልካም ብለን በምድር ላይ የመልካሞች መጨረሻ ምንለው እናትን ነው አይደለ? መቼም ልቧ አይቀየርም፣ ማንም ሊጣላ ይችላል፣ እናት አጠላ ምናምን እንላለን። መጽሐፍ ቅዱስ ግን እግዚአብሔር እንዲህ አለ፣ እናት እንኳን የወለደችውን ትረሳ ትችል ይሆናል፣ እኔ ግን ምን አራራጋችሁም አረሳችሁም፣ ፈጥሬያችኋለሁና አሸከማችኋለሁ። አንተን መሸከም አይከብደኝም እያለ ነው እግዚአብሔር። አንተ እኔን ማመን አይክበድህ። ላም የተሸከመችው ቀንድ ይከብዳታል እንዴ? ትልቅ ቢሆንም እግዚአብሔርም አትከብጁም ሊሸከምሽ። ፈጥሮሻል፣ አበጅቶሻል፣ መልኩን ስሎብሻል። ኢየሱስ ጌታ ነው። ስለዚህ አይከብደኝም። አንዴ እመኑኝ እያለ ነው እግዚአብሔር። እንድናምነው እየፈለገ ነው። ደርሰው ከነዓን ጋር ደርሰው ወደ ተስፋይቱ ቃል ከ40 ዓመት በፊት ወደ ተነገራቸው በር ጋር ደርሰው አትገቡም ተባሉ። ብዙ ዋጋ ከፍለው ተዋግተው ጥረው ተጣጥረው ብዙ መንገድ ላይ ያጡት ሰው አለ። ለየትኛው ነገር ብለው ነው መንገዱን ያውሉ የተጓዙት? ጫማቸው ሳያልቅ ልብሳቸው ሳይበላ በታማኝነት እግዚአብሔር መርቷቸው ልክ ከነዓን በር ጋር ሲደርሱ ግን እግዚአብሔር ምን አላቸው? አትገቡ። እግዚአብሔር የትኛውንም ነገር ይታገሳል። እግዚአብሔር የትኛውንም ኃጢአት ይቅር ሊል ይችላል። እግዚአብሔር ግን ይቅር አላቸው። ምን ሲሉ? አላምንህም ሲሉት፣ እግዚአብሔርን አናምንም ሲሉት፣ እግዚአብሔር ቢያስገድለንስ ሲሉት፣ የእግዚአብሔርን መልካምነት መጠራጠር ሲጀምሩ እግዚአብሔርን ማለ ይላል። ፊት ለፊታቸው ያሉት አመታቶች ላይ እግዚአብሔርን ልክ እንደ ከነዓን ኢያሱና ካሌብ እንዳደረጉት ቁሙና 2018ን እንዲበሉት እንደ እንጀራ ነክ በሉት። ኢየሱስ ጌታ ነው። እንደ እንጀራ ነክ። ፊት ለፊት ያለው አመታቶች እንደ እንጀራ ነህ። እንጀራ አይበላህም እንጀራን ትበላዋለህ። ኢየሱስ ጌታ ነው። እኔ የምበላበት አመት ነው። እኔ ጠላቶቼን የምዋጋበት ማሸንፍበት አመት ነው። እንደ እንጀራ ነክ አሉ። እግዚአብሔር በጣም ሙቭድ ሆነ፣ ደስ አለው። ኢያሱና ካሌብን ማለላቸው ይላል። ኢየሱስ ጌታ ነው። የረገጡትን ሁሉ ምድር በዛ ሀገር ውስጥ አወርሳቸዋለሁ። ይገባሉ አለ። ልጆቻቸውን በሰላም ያሳድጋሉ፣ ገብተው በሰላም ይኖራሉ ብሎ እግዚአብሔር ማለላ